ቻናሌ ተከታታይ ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ ወቅቱ ጾም ነው። በጾም ወቅት የሚበላ በጣም ቆንጆ የሆነ የኑግ ፍትፍት ነው ይዤላችሁ የመጣሁት። እንግዲህ እንደምትመለከቱት የኑግ ፍትፍት ነው። እንዴት እንደሰራው ታሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ታዲያ ስትጀምሩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። አብራችሁ ቆዩ። እንግዲህ ኑግ ነው ለቅሜ ያዘጋጀሁት ኑግ ነው። ይሄ የምትመለከቱት ደግሞ ኦቾሎኒ ነው። ይሄኛው እንጀራ አዘጋጅቻለሁ። ቲማቲም፣ ቃሪያ፣ ሽንኩርትና ነጭ ሽንኩርት አለን። ጨውና ቆንጆ በርበሬ የተለመዱ ነገሮች አሉ። እነዚህን ተጠቅመን እንዴት እንደምንሰራ አሳያችኋለሁ። መጥበሻችን ላይ ሞቅ እናደርገዋለን። መጥበሻችንን ለብ ያለ እሳት እንዲሆን ስለፈለኩ ነው። በመጥበሻና በከሰል ነው እየሰራሁ ያለው። ለውዝ እንደምትመለከቱት ለውዛችን ደርሷል። እዚህን እንዲህ ሲሆንልን እናወጣዋለን ማለት ነው። ደርሶልናል፣ እናወጣዋለን። እንግዲህ እንደምትመለከቱት ይሄኛው የቆላ ነው ኑጋችን ነው። ኑጋችን ላይ ይሄን የሚያክል ለውዝ እናደርግበታለን። እንደምትመለከቱት እንግዲህ የፈጨነውን ኑጋችንን እናረጋለን። ያው አደረግን እና ቃሪያችንን በዚህ መልክ ያዘጋጀነውን እናረጋለን። እሺ ሽንኩርታችንን እናረጋለን። እሺ ቲማቲማችንን በዚህ መልክ ከተፍነውን አደረግን። ሚጥሚጣ፣ ትንሽ ሚጥሚጣ እናረጋለን። አንድ ማንኪያ ያህል ሚጥሚጣ እናረጋለን። ጨው እናረጋለን። ቆንጆ በርበሬ እናረጋለን። ከዛ በኋላ ውሃ፣ ከዛ እንደምትመለከቱት ውሃችንን እናረጋለን ማለት ነው። ዘይት ረስቻለሁ። ዘይት፣ ትንሽዬ ዘይት እናረጋለን ማለት ነው። ዘይት እናረጋለን፣ ትንሽዬ ዘይት። ዘይታችንን ይሄን ያክል ዘይት እናረጋለን። ምክንያቱም ለውዛችንም ኑግን በባህሪው እንደምታወቀው ራሱ ቅባትነት ስላለው ዘይት እናበዛ። ሎሚ ወይም አቼቶ እናረጋለን። አቼቶ ወይም ሎሚ እናረጋለን። እኔ አቼቶ ስለሆነ ያለኝ አቼቶ አረጋለሁ፣ አንድ ማንኪያ አቼቶ። ምክንያቱም ቃሪያ፣ ሽንኩርቱና ቲማቲሙ ጥሬ ስለሆነ ነው አቼቶ የምንጠቀመው። ጨውን ቼክ እናረጋለን ማለት ነው። ቦታችንን እናጸዳለን። እዛ እንቀምሳለን ማለት ነው ጨው መኖሩን። ዋው በጣም ነው የሚጣፍጠው። እንጀራችንን አለን። ምክንያቱም ያለ ሚጥሚጣ ማድረግ ትችላላችሁ። ጨጓራ ያለበት ሰው ያለ ሚጥሚጣ ሳታደርጉ መጠቀም ትችላላችሁ። እኔ ሚጥሚጣ ቃጠል እንዲል ስለፈለኩ ነው። ይሄን የሚመስል የኑግ ፍትፍት ሰራን ማለት ነው። እንደምትመለከቱት በጣም ያምራል። በጣም ብሉኝ የሚል ሆኗል። እስቲ እንቀምሰዋለን ማለት ነው። በእውነት ግሩም ነው። እናንተም በየቤታችሁ ብሉ። የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ወቅቱ ጾም ነው። በጾም ወቅት እንደዚህ እያደረጋችሁ ፍትፍቱን እየበላችሁ አማራጭ ይሆነናል። በዚህ መልክ መመገብ ትችላላችሁ። ይሄንን ይመስላል የዛሬው ቪዲዮ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም አይረሳ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ቻው።